ከተራሮች አነሳው። ረዳቴ ከወዴት ይምጣ? ረዳቴ ሰማይንና ምድርን ከሠራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውምና የሚጠብቅህም አይተኛምና። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቅሃል፣ እግዚአብሔርም በቀኝ እጅህ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እግዚአብሔር መውጣትህንና መግባትህን ይጠብቃል። መዝሙረ ዳዊት ምዕራፍ 121 ከቁጥር 1 እስከ 8። ሰላም ተወዳጆች፣ በዚህ ሰዓት ከኔ ጋር አብራችሁ ለመጸለይ የወሰናችሁ እግዚአብሔር ይባርካችሁ። እግዚአብሔር በእናንተ ሕይወት ላይ እንዲቀይረው የምትፈልጉት ነገር ካለ፣ እንዲለውጠው የምትፈልጉት ነገር ካለ፣ ከእናንተ አቅም በላይ የሆነ ለሰው ብትናገሩ እናንተም ብትሞክሩ ጸልያችሁም ያልተቀየረ ነገር ካለ በእግዚአብሔር ተስፋ አይቆረጥምና መንፈስ ቅዱስ ኃይል ስለሚሆነን ዛሬም እድል ስለተመቻቸልን በዚህ ሰዓት አብረን እንጸልያለን። በጸሎት ወደ እግዚአብሔር ፊት በመቅረብ የማይቻል የማይሆን ነገር የለም። የሚጸልይ መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 7 ላይ እንደሚናገር የሚለምን ሁሉ ይቀበላልና ይላል። የምትጸልዩ የምትለምኑ በዚህ ሰዓት አንዳች እንድታስቡ ፈልገው ነገር አለ። እርሱም እንደምትቀበሉ አስቡ። መጠየቅ ብቻ አይደለም፣ መቀበልም አለ። ለዚህ ነው መጽሐፍ ቅዱስ በስሜ የለመናችሁትን ነገር ሁሉ እንደተቀበላችሁት ቁጠሩ ይላል። ስለዚህ በዚህ ሰዓት የምንጠይቀው ነገር ሁሉ በእጃችን እንደገባ በመንፈሳችን በሚደረግ ምስክርነት እናምናለን። በእግዚአብሔር ፊት በእውነት የማይቻል ነገር የለምና እንጸልይ። እግዚአብሔር አምላክ ሆይ ረዳታችን ነህ፣ መልካም አባታችን፣ በክፉ ስምህ የማይነሳ ታማኝ፣ የነገሩህን ማትረሳ፣ የጠየቁህን የምትሰጥ እግዚአብሔር ድንቅ አባት ሆይ በኢየሱስ ስም ስለ ውሏችን እናመሰግናለን። ዛሬ ስላሳየህን ድንቅ ምሕረት እግዚአብሔር ሆይ እናከብረሃለን። በጌታችን በኢየሱስ ክርስቶስ ስም አሁንም እድል ስለሰጠህን